ከወንድ ልጅ የሚስብሽ ነገር ሴክስ ላይ ምንድን ነው አትራክት የሚያደርግሽ? እቃው ነዋ። ብዙ ጊዜም አስታውሻታለሁ። ብዙ ጊዜ የምንመለስ ብዬ ጠይቄያታለሁ። አልፎ ተርፎም ያጣፍሩትን ይቅርታ አላረግ ስትለኝ ቤቷ ሄጃለሁ ምናምን። ይሄ እንደዚህ አይፍዬ ነው ማገባሽ። እኔ መስዋዕትነት ከፍዬ ያየሁትን ቂጥ ማንም መንገደኛ ለምን ያየዋል? አንቺ ስለምን የነጻ ትሆኛለሽ? አስቢ። እኔ አንቺ ባልሆኜ ዚፔን ከፍቼ ትንሽ ቆለጤን አውጥቼ ጫፉን እያሳየሁ ብሄድ ደስ ይልሻል? ሴቶቹ አይገናኝም እኮ። እንዴት ነው የማይገናኘው? አንቺ ታፋሽን እያሳየሽ ስትሄጂ ይሄም ዝሙት ቀስቃሽ ነው፣ ያኛውም ዝሙት ቀስቃሽ ነው። ከአንቺ ጋር መንገድ ላይ ይዘሽን ስትሄጂ ምናምን ዚፔ ተከፍቷል፣ ጫፉ የቆለጤ ባርኔጣ ወጥቷል እና ሰዎች ሲያልፉ ውይ የዚህች ባርኔጣው ትልቅ ነው ምናምን እያሉ ሲያልፉ እንደዛ ማለት እኮ ነው። አንቺን ቂጥሽን ጭንሽን እያሳየሽ ስትሄጂ ቂጥሽን ጡትሽን ምናምን እያሳየሽ ስትሄጂ ዋው ጡቷ ምናምን እያለ ሰው ከሄደ እንደዛ እኮ ነው። ስለዚህ አንተ እንዴት ነው ይዛት አሁን ሚስትህን እንዴት ገርፍሬንድን እንዴት ነው የምትወጡት? ምንድን ነው እንድትለብስ የምትፈልገው አንተ? እንዴት ነገርኩሽ እኮ። አሁን ለምሳሌ እራት ማለት ዲነር ወይ ደግሞ የሆነ የስብሰባ ቦታ ወይ ደግሞ የኔ ጥሪ ካለ ምናምን ዝንጥ ብላ የሚያማምር ስንት ቀሚስ አለ እኮ። ሙሉ ቀሚስ የሆነ ወደታች ከፈለገም አጭርም ቢሆን ትንሽ እንዲህ እስከ ጉልበቷ የሚያማምር ብዙ አይነት አለባበስ አለ። ገብቶሻል? እዛ እንደዚህ ቢያንስ እሺ እራት ቦታ ምናምን ስትሄጂ እንደዛ ብትለብስ ችግር የለውም። ጡቷ እዚህ ጋር የሚያሳይ ምናምን ችግር የለውም። እራት ቦታ ለምን ሰው በርቀት ነው ያለው። ራስሽን ቴብል ነው ሚስቴ ጋር መጥቶ እንዲህ ብሎ ገብቶ የሚያይ ሰው የለም። ችግር የለውም። እሺ በሩቁ ቢሆን እንዲህ ደረቷ የሚያሳይ ብታረግም አብራኝ እራት ልትበላ ስትወጣ። ክለብ ላይ ግን እንደዛ አርጋ ስትወጣ ሰካራም ነው ይተላለፋል። ክለብ ጠባብ ነው እንዲህ ብሎ እንዲህ ነው። ስለዚህ አንተ የፈለግከውን ነው የምትለብሰው ማለት ነው። አንተ የመረጥከውን ነው የምትለብሰው። እኔ የመረጥኩትን መልበስ አልችልም ነው። አንተ ያልከው ባይመቻትስ? አንተ ያልከው ልብስ ባይመቸኝ እኔ ግልጥልጥ ማለት ብፈልግስ አይሆንም ልትል ነው? አላገባሽማ እንፋታለና በልብስ ምክንያት እና ታዲያ ለምን ሌላ ሰው አቴንሽን እየፈለግሽ ነው? የኔ አቴንሽን በቂሽ አይደለም ማለት ነው። አንቺ አሁን ከኔ ጋር ሆነሽ ታይ አታርጊ፣ ጡትሽ የሚያሳይ ነገር አታርጊ ያልኩሽ፣ አይ እኔ ጡቴን ማሳየት ፈልጋለሁ ከልጅነቴ ጀምሮ ጡቴን ነው ማሳየት የምፈልገው ካልሽ ለጎዳ ነው። በቃ አንቺ የኔ ብቻ አይደለሽም የህዝብ ነሽ ማለት ነው። ነገርኩሽ እኮ እኔ ከአንቺ ጋር የአንቺን ጡት ማየት ያለብኝ መስዋዕትነት ከፍዬ ነው። ለራስሽ ራሱ አስቢ እስቲ። አንቺ አሁን መሲ ከሆነ ስምሽ አሁን ዝም ብለሽ እስቲ መሲ ጡትሽን አሳይኝ ብለሽ ታሳይኛለሽ? እንዴት ይሆናል እሱ? አዎ ከአንቺ ጋር ጊዜ ማሳለፍ አለብኝ፣ መስዋዕትነት መክፈል አለብኝ፣ አንቺን መውደድ አለብኝ፣ አንቺን ማፍቀር አለብኝ፣ አንቺን በትክክል ትሪት ማድረግ አለብኝ። ከዛ ልክ ታይሙ ሲደርስ ሞን የኔ ሀሚዬ ቴንኪው ሞን የኔን ገላ ማየት ይገባዋል ዲዘርቭ ያደርጋል ብለሽ ስታስቢ ነው ገላሽ የምታሳይኝ እንጂ በየሜዳው ክፍተሹ ከሄድሽው ምንድን ነው? ሁሉም ሰው እብድም ሲያልፍ ሲያይሽ፣ ህፃናትም ሲያልፉ ሲያይሽ፣ መንገደኛውም ሲያይሽ ምንድን ነው? አሁን እኛ ፋሽን ብለን ስላሰብነው ነው እንጂ ቅድም ካልኩሽ አይተናነስም። አሁን ሴቶች አንቺ አሁን ሴት ነሽ፣ ሴክስ አድርገሽ ታውቂያለሽ። ከወንድ ልጅ የሚስብሽ ነገር ሴክስ ላይ ምንድን ነው አትራክት የሚያደርግሽ? እቃው ነዋ። አንድን ወንድ ልትመዝኝ አይደለም እንዲህ እንድትኝ አይደለም። አንድን ወንድ ልትመዝኙ የምትችይው ሴክስ ላይ የኔ ባል እቃው አሪፍ ነው ያስደስተኛል ነው የምትይው። ወንድ ደግሞ የኔ ሚስት ጡቷ ደስ ይላል ነው አይደል? ስለዚህ ሴት ልጅ ጡቷን አሳየች ማለት አንድን ወንድ ሴክሹዋሊ አትራክትድ እንዲሆን እያደረገችው ነው ማለት ነው። አይ ባንድ ወይ ብቻ